አንድን ሀገር በእውነት ሀያል የሚያደርገው ምንድነው? የሰፋ መሬት፣ ግዙፍ ሰራዊት መገንባት ወይስ በመሬት ስር የተሸሸገ የነዳጅና የወርቅ ሀብት? በዛሬው የፈጣን የዓለም ኢኮኖሚ ውስጥ እውነተኛው ኃይል የሚለካው በሀገራቱ የፋይናንስ አቅምና በዜጎቻቸው የነፍስ ወከፍ የሀብት መጠን ነው። ነገር ግን የሀገርን ሀብት ስንለካ የሀገሪቱን ጠቅላላ ገቢ ኦር ቶታል ጂዲፒ ብቻ ማየት አታላይ ሊሆን ይችላል። ለምሳሌ ቻይናና ህንድ ግዙፍ ኢኮኖሚ ቢኖራቸውም ከፍተኛ የህዝብ ቁጥር ስላላቸው የአንድ ዜጋ አማካኝ ገቢ ዝቅተኛ ነው። ለዚህ ነው ኢኮኖሚስቶች ጂዲፒ ፐር ካፒታል አጀስትድ ፎር ፒፒፒ ወይም በነፍስ ወከፍ የገዢ አቅም መጠንን በመጠቀም የእውነተኛ ሀብትን ልኬት የሚያስቡት። በዚህ ቪዲዮ በዓለማችን ላይ ያሉ አስርቱን እጅግ ባለሀብት ሀገራትን፣ አነስተኛ ደሴቶች እንዴት ግዙፍ ሀገራትን እንደበለጡ እና ለዚህ ስኬታቸው በስተጀርባ ያሉትን ሚስጥሮች በዝርዝር እንመለከታለን። በተለይ አንደኛ ደረጃ ላይ የተቀመጠችውን ሀገር ስታዩ በእርግጥም ትገረማላችሁ። ዝግጁ ከሆናችሁ በላይክና በሰብስክራይብ እንጀምር። በቁጥር 10 ላይ የምትገኘው የአሜሪካ ህብረት ስቴት ናት። አሜሪካ በጠቅላላ ሀገር ውስጥ ምርት ቶታል ጂዲፒ ከ28 ትሪሊዮን ዶላር በላይ በማስመዝገብ በዓለም አንደኛ ብትሆንም ከ330 ሚሊዮን በላይ የሚገመተው ህዝቧ ምክንያት በነፍስ ወከፍ ሀብት 10ኛ ደረጃ ላይ ትገኛለች። የአሜሪካ ሀብት ምንጭ ሁለገብ ነው። በካሊፎርኒያ የሚገኙት የሲሊከን ቫሊ የቴክኖሎጂ ግዙፎች፣ የዎል ስትሪት የዓለም የፋይናንስ ማዕከልነት እንዲሁም ግዙፍ የግብርናና የነዳጅ ምርቷ ኢኮኖሚዋን በግንባር ቀደምነት ይመሩታል። የነፍስ ወከፍ ገቢዋም ከ85,000 ዶላር በላይ ነው። አሜሪካ በ50 ስቴቶች የተዋቀረች ትልቅ ፌዴራል ሪፐብሊክ ሀገር ናት። አጠቃላይ የአሜሪካ ስፋት 9.83 ሚሊዮን ስኩዌር ኪሎ ሜትር ሲሆን በስፋት ከዓለማችን በአራተኛ ደረጃ ትቀመጣለች። ከ334 ሚሊዮን በላይ የህዝብ ቁጥሯ በመያዝ ከዓለማችን በሶስተኛ ደረጃ ላይ ትገኛለች። የአሜሪካ መንግስት በቋሚነት ወደ ዋሽንግተን ዲሲ ከመሄዱ በፊት ኒውዮርክ ሲቲ የመጀመሪያ ዋና ከተማ ነበረች። በቁጥር 9 ላይ የምትገኘው የሰሜን አውሮፓ ኖርዌይ ናት። በ1960ዎቹ መገባደጃ ላይ በሰሜን ባህር ውስጥ ያገኘችውን የነዳጅ ሀብት በጥበብ በመጠቀም ኖርዌይ የዓለማችን ትልቁን የሀገር ሀብት ፈንድ ኦር ሶቨሬን ዌልዝ ፈንድ መገንባት ችላለች። ይህ ፈንድ ዛሬ ላይ ከ1.6 ትሪሊዮን ዶላር በላይ ዋጋ ያለው ሲሆን በዓለም አቀፍ ደረጃ በሺዎች በሚቆጠሩ ኩባንያዎች ውስጥ ድርሻ አለው። ኖርዌይ የተፈጥሮ ሀብቷን ለወደፊት ትውልድ በማስቀመጥ እና ለዜጎች ነፃ ትምህርትን፣ ሕክምናን በማቅረብ የሚታወቅ በነፍስ ወከፍ ከ88,000 ዶላር በላይ ገቢ ያላት ሀገር ናት። የኖርዌይ የህዝብ ቁጥር 5.6 ሚሊዮን ገደማ ሲሆን ከ1000 በላይ የበረዶ ተራራዎችም ይገኙባታል። በሰመር ወቅቶች አንዳንድ የ24 ሰዓት ሙሉ ቀን ወይንም ብርሃን ሊሆን ይችላል። በዊንተር ደግሞ የጨለማ ወራት ልናይ እንችላለን። ይህም አስገራሚ ሀገር ያደርጋታል። የኖርዌይ ዋና ከተማ ኦስሎ ስትሆን 385,207 ስኩዌር ኪሎ ሜትር ስፋት ያላት ድንቅ ሀገር ናት። በቁጥር 8 ላይ የምትገኘው ሳን ማሪኖ ናት። ሙሉ በሙሉ በጣሊያን ሀገር የተፈቀፈቀችው ይህቺ ከተማ በዓለማችን እጅግ ጥንታዊቷ ሪፐብሊክ ምንም አይነት የሀገር ውስጥ ዕዳ የለባትም። ሳን ማሪኖ የተፈጥሮ ሀብት ባይኖራትም ከተራቀቀ የባንክ አገልግሎቶች፣ ከፍተኛ ጥራት ካለው ቱሪዝም፣ ከወይንና ከሴራሚክ ኤክስፖርት ከፍተኛ ሀብት ታገኛለች። የነፍስ ወከፍ ገቢዋም ወደ 89,000 ዶላር ይደርሳል። የሳን ማሪኖ ስፋት 61 ስኩዌር ኪሎ ሜትር ሲሆን የህዝብ ቁጥሯ ደግሞ 33,500 ነው። ይህም በስፋት አምስተኛ ትንሿ ሀገር ያደርጋታል። በቁጥር 7 ላይ ስዊዘርላንድ እናገኛለን። ስዊዘርላንድ በጣፋጭ ቸኮሌትና በቅንጡ ሰዓቶቿ ብቻ አይደለም የምታወቀው። በዓለም ላይ ካሉ እጅግ አስተማማኝና ሚስጥራዊ የባንክ ስርዓቶች አንዷ ስትሆን እንደ
ኖቫርቲስና ሮሽ ያሉ የዓለም አቀፍ የመድኃኒት አምራች ኩባንያዎች ወደብ ናት። የፖለቲካ ገለልተኝነቷ፣ ከፍተኛ የቴክኖሎጂ ኤክስፖርቷ እና የውጭ ኢንቨስትመንት ሳቢነቷም የነፍስ ወከፍ ገቢዋን $90,000 በላይ አድርጎታል። የስዊዘርላንድ ዋና ከተማ በርን ሲሆን ትልቁ የፋይናንስ ሀብ ደግሞ ዙሪክ ነው። በስዊዘርላንድ 4 ቋንቋዎች ማለትም ጀርመኒ፣ ፍሬንች፣ ኢጣሊያን እና ሮማንያን የብሔራዊ ቋንቋቸው ናቸው። እንዲሁም 41291 ስኩዌር ኪሎ ሜትር ስፋት ያላት ሀገር ስትሆን ከ9.15 ሚሊዮን በላይ የህዝብ ቁጥር አላት። በቁጥር 6 ላይ የተባበሩት አረብ ኤሚሬቶች ትገኛለች። ዩኤኢ በነዳጅ ሀብቷ የተነሳ ኢኮኖሚዋ ብትጀምርም ዛሬ ግን ነዳጅ የገቢዋ አነስተኛ ድርሻ ነው። ዱባይና አቡዳቢ የዓለም አቀፍ ንግድ፣ ቱሪዝም፣ የትራንስፖርትና የሪል ስቴት ዋና ማዕከል በመሆን ኢኮኖሚያቸውን በከፍተኛ ሁኔታ ማበልጸግ ችሏል። የታክስ ነፃ ፖሊሲዎች እና ዘመናዊ መሰረተ ልማቷ በዓለም አቀፍ ደረጃ ሀብታሞች በመሳብ የነፍስ ወከፍ ገቢዋም $96,000 በላይ አድርገዋለች። አጠቃላይ የህዝብ ቁጥሯ 11.5 ሚሊዮን ነው ተብሎ ይታሰባል። በቁጥር 5 ላይ የምትገኘው ኳታር ናት። በዓለም ላይ ካሉ ትልልቅ የተፈጥሮ ጋዝ ኤልኤንጂ ክምችቶች አንዱን የምትታደለው ኳታር ይህን ሀብት በመጠቀም ለዜጎቿ እጅግ ከፍተኛ የኑሮ ደረጃን አቅርባለች። የተፈጥሮ ጋዝን ወደ አውሮፓና ኤዥያ በመላክ በቢሊዮን የሚቆጠር ዶላር ገቢ ታገኛለች። አነስተኛ የሀገር ውስጥ ህዝብ ያላት ኳታር የነፍስ ወከፍ ገቢዋም $112,000 በላይ ነው። የኳታር ዋና ከተማ ዶሃ ስትሆን ከ3 ሚሊዮን በላይ የህዝብ ቁጥር አላት። በቁጥር 4 ላይ ሲንጋፖር ትገኛለች። ምንም አይነት የተፈጥሮ ሀብት የሌላት ይቺ ጥንታዊ ደሴት ትኩረቷን ያደረገችው በጂኦግራፊያዊ ቦታዋና በሰው ኃይል ላይ ነው። በዓለም ላይ ካሉ እጅግ የሚበዛባቸው የወደብ ማዕከላት አንዱን በመገንባት ከሙስና ነፃ የሆኑ አስተዳደር በማስፈንና ለንግድ ምቹ የሆኑ ህጎችን በማውጣት የኤዥያ ዋነኛ የፋይናንስና የንግድ ማዕከል ለመሆን በቅታለች። የነፍስ ወከፍ ገቢዋም $133,000 በላይ ነው። 738 ስኩዌር ኪሎ ሜትር ስፋት ያላት ሲሆን አንድ ትልቅ አይስላንድና በዙሪያው 63 ትናንሽ አይስላንዶች ያላት ሀገር ናት። አጠቃላይ የህዝብ ቁጥሯም 6.11 ሚሊዮን ተብሎ ይታሰባል። በቁጥር 3 ላይ የምትገኘው አየርላንድ ናት። የአየርላንድ የኢኮኖሚ እድገት የዘመናችን አስደናቂ ታሪክ ነው። ዝቅተኛ የድርጅት ታክስ 12.5% ኮርፖሬት ታክስ ህግ በማውጣት እንደ አፕል፣ ጉግል እና ሜታ ያሉ የዓለም የቴክኖሎጂ ግዙፎች አውሮፓዊ ዋና መስሪያ ቤታቸው ዱብሊን ውስጥ እንዲከፍቱ በማድረግ ከፍተኛ ሀብት ሰብስባለች። የነፍስ ወከፍ ገቢዋም $133,000 በላይ ነው። አየርላንድ 5.4 ሚሊዮን በላይ የህዝብ ቁጥር አላት ተብሎ ይታሰባል። በአየርላንድ ውስጥ እባብ የሚባል ነገር የለም። ሶስተኛው ትልቁ አይስላንድና በአየርላንድ ውስጥ ይገኛል። በቁጥር 2 ደረጃ ላይ የምትገኘው ሉክሰምበርግ ናት። በፈረንሳይ፣ ጀርመን እና ቤልጂየም መካከል የምትገኘው ይቺ ትንሽ የአውሮፓ ሀገር በዓለም አቀፍ የኢንቨስትመንት ፈንዶች፣ በባንክ አገልግሎቶች እና በብረት ምርት ላይ በመመስረት እጅግ በጣም ከፍተኛ የነፍስ ወከፍ ሀብት አፍርታለች። የነፍስ ወከፍ ገቢዋም $140,000 በላይ ይደርሳል። 2586 ስኩዌር ኪሎ ሜትር ስፋት ያላት ሲሆን ከ688,000 እስከ 694,000 የሚደርስ የህዝብ ቁጥር አላት ተብሎ ይታሰባል።
እናም በዓለማችን በጂዲፒ ፐር ካፒታል በነፍስ ወከፍ ገቢ ቁጥር 1 ባለሀብት ሀገር ማካኦ ናት። የምስራቋ ቬጋስ በመባል የምታወቀው ማካኦ የቻይና ልዩ አስተዳደር ቀጠና ናት። ማካኦ ሀብቷን የምታመርተው በዋናነት ከመዝናኛ፣ ከካዚኖ ቱሪዝም፣ ከቅንጦት ሕይወትና ከሆስፒታሊቲ ኢንዱስትሪ ነው። የሀገሪቱ ስፋት አነስተኛ ቢሆንም በነፍስ ወከፍ የሚያገኙት ገቢ ከ130,000 እስከ 145,000 ዶላር በመሆን ከማንኛውም የዓለም ሀገር በላይ አድርጓታል። ከነዚህ 10 ሀገራት ውስጥ የበለጠ ያስገረማችሁ የትኛዋ ሀገር ናት? አነስተኛ ስፋት ያላቸው ሀገራት በቴክኖሎጂና በፋይናንስ እንዴት ዓለምን መቆጣጠር እንደቻሉ ተመልክተናል። ቪዲዮ ከተመቻችሁ ላይክ ማድረግና ለቻናሉ አዲስ ከሆናችሁም ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ አስደናቂ የኢኮኖሚና የዓለም ታሪኮች እስክንገናኝ ድረስ መልካም ጊዜ